አሁን የምናየው እንዴት ግጥም ኤዲት እንደሚደረግ ነው። ግጥም እንደሚታወቀው ኢኮም አለበት፣ በተመሳሳይም ማጀቢያ ሙዚቃም አለው። ይሄኛው ነገር እንዴት እንሰራዋለን የሚለው ነገር አብረን የምናየው ይሆናል። መጀመሪያ ላይ በራሳችን ስልክ ወይም ባገኘነው ማንኛውም ድምጽ መቀረጫ ያለውን የሆነ መሳሪያ እሱን ተጠቅመን እንቀረጽና ከተቀረጽን በኋላ ወደ ኮምፒውተር ኮፒ እናደርጋለን ማለት ነው። ይሄኛው እንደምታዩት ግጥም ነው። ግጥም ተቀርጬ ነው እዚህ ጋር ያስቀመጥኩ። ከዛ በመቀጠል ኦዲሽን እንከፍታለን። ኦዲሽን እንዳልኳችሁ በራሳችሁ ኮምፒውተር በእያንዳንዱ ቦታ ላይ ያለ ኦዲሽን እዚህ ጋር ሊኖር ይችላል። ስታርት ሜኑ ውስጥ ገብታችሁ እዚህ ውስጥ የሚገኝ ይችላል። እንዲሁም ዲስክቶፕ ላይ ልታገኙት ትችላላችሁ። ስለዚህ እንዲህ ከከፈትን በኋላ የመጀመሪያው ስቴፕ የሚሆነው ፋይል ገብተን ኦፕን የምንለው ማለት ነው። ኮምፒውተር ላይ ገብተን ያስቀመጥነው ቦታ ላይ ያለን እሱም ኦፕን የምንለው። ይሄኛውን ሰሌክት አድርጌ ኦፕን ላለው ማለት ነው። ኦፕን ካልኩት በኋላ ይከፈታል። ከተከፈተ በኋላ እንደምታዩት ይሄን ይመስላል። ከዛ እናድምጠው። ከንፈርሽ ላይ ሆኜ ከንፈርሽንም ስሜ፣ ከልብሽ ዳር ሆኜ ልብሽንም ስሜ፣ በአካል ሳላይሽ አየሁሽ በህልሜ፣ ሰው መሆን የጠላው አልገጥም ሲለኝ በል፣ ሰው መሆን የጠላው አልገጥም ሲለኝ በል። እንዳያችሁት እስከዚህ ድረስ ነው ያለው ግጥሙ። ስለዚህ ይሄኛውን ፓርት እኔ አልፈልገውም ማለት ነው። ይሄኛውን ፓርት እንዲሰሌክት አድርጌ ዲሊት እለዋለሁ ማለት ነው። ከዛ እንደምታዩት በመሃል ስፔሶች አሉ። እነዚህ ዲሊት እላቸዋለሁ። ግን እንደምታዩት ሞኖ ብያችሁ ነበር። አሁን ግን ሪከርድ ሲደረግ ስቴሪዮ ሆኖ ነው የተቀረጸው። ስለዚህ ችግር የለውም፣ ባለበት መቀጠል እንችላለን። አሊያም ደግሞ ይሄኛው ወደ ሞኖ መቀየር ይቻላል። ስለዚህ ችግር የለውም። ይሄኛው ለሞኖ መቀየር ዳብል ክሊክ እናደርገውና ፋቮራይት ውስጥ ገብተን ኮንቨርት ቱ ሞኖ የሚላል እዚህ ጋር እሱን ክሊክ ሳደርገው ወደ ሞኖ ይቀይረዋል ማለት ነው። በተመሳሳይ ስቴሪዮ ማድረግም በዛም ልክ ነው። እና እንደምታዩት አሁንም እናድምጠው። ከንፈርሽ ላይ ሆኜ ከንፈርሽንም ስሜ፣ እዚህ ጋር እቺኛዋ ድምጽ አታስፈልግም የምትል ድምጽ አለች፣ እሷን ማጥፋት። በተመሳሳይ እዚህ ጋርም ይሄኛውም እንስማው፣ ይሄኛውን ማጥፋት። ሌላም ቦታም እዚህ ጋር አሁን እንደሚታያችሁ እዚህ ጋርም የተወሰኑ ክፍተቶች ትቻለሁ። እዚህ ጋር ክፍተት ሰፋ ስለሚል ይሄኛውን ለማጥፋት ሞክራለሁ። ይሄኛው ሰሌክት አድርጌ ዲሊት እለዋለሁ። ክፍተቶች የተሆናቸው ለምንድነው? ኢኮ ስናደርግበት ድምጹ እስከዚህ ድረስ ይደርሳል። ይሄ ድምጽ እስከዚህ ሊደርስ ስለሚችል ምንድነው የምናደርገው? በተወሰነ መልኩ ስፔስ ብንተውለት የተሻለ ይሆናል ማለት ነው። ከዛ ይሄን ካረኩኝ በኋላ የሚቀጥለው ስቴፕ የትኛው ነው? የማይፈልገው ፓርት ቆራርጬ ከጨረስኩ በኋላ ዳብል ክሊክ አድርግና ድምጹን ከፍ ለማድረግ እስከ 3 ቁጥር ያለች 3 ቁጥር እዚህ ጋር ነው። በታችም በዚህ በኩል ነው ያለችው። ያው አጀስትመንት አምፕሊቲዩድ የምትለዋን ይዤ በሌፍት ክሊክ ይዤ ወደ ቀኝ በኩል ማንቀሳቀስ ማለት ነው። ከዛ ከመስመሩ እንዳያልፍ መጠበቅ አለብን። ይሄን ካረግን በኋላ ቀጣይ ፓርት የሚሆነው የትኛው ነው? ኢኮ ማድረግ ማለት ነው። ኢኮ የምናደርገው ዳብል ክሊክ እንለዋለን። ዳብል ክሊክ ካልን በኋላ እንዲከፍታል። ከዛ በቀጥታ ወዴት ነው የምንሄደው? ኢፌክት እንሄዳለን። ከዛ ታች ስንወርድ ምን ነው ዴይሊ ኤንድ ኢኮ የሚላለ። ከዛ ከዴይሊ እና ከኢኮ በታች ምን አለ? ኢኮ። ይሄን ደግሞ አለው። መጀመሪያ ዳብል ክሊክ አድርገን ሰሌክት እናደርገዋለን። ከዛ በኋላ ኢፌክት ውስጥ እንገባለን። ከዛ ኢፌክት ውስጥ ከገባን በኋላ ዴይሊ እና ኢኮ የሚላለ። ከዴይሊ እና ኢኮ ውስጥ ኢኮ የምትለዋን ክሊክ እናደርጋለን። ከዛ ምንድነው የምናደርገው? ኪቦርዳችን ላይ በሚገኘው ስፔስ ክሊክ አድርገን እንሰማዋለን። ከንፈርሽ ላይ ሆኜ ከንፈርሽንም ስሜ፣ ከልብሽ ዳር ሆኜ ልብሽንም ስሜ፣ በአካል ሳላይሽ አየሁሽ በህልሜ፣ ሰው መሆን የጠላው አልገጥም ሲለኝ በል፣ ሰው መሆን የጠላው አልገጥም ሲለኝ በል። አሁን አየነው ይሄን ድምጽ። አሁን ለማስተካከል ያክል ከበዛበት ድጋሚ እንሰማዋለን ማለት ነው። ከልብሽ ዳር ሆኜ ልብሽንም ስሜ፣ በአካል ሳላይሽ አየሁሽ በህልሜ፣ ሰው መሆን የጠላው አልገጥም ሲለኝ በል፣ ሰው መሆን የጠላው አልገጥም ሲለኝ በል። ስለዚህ ያለውን ኢኮ ጥሩ ነው ማለት ነው። ይሄኛውን ካረግን በኋላ እነዚህ ማንቀሳቀስ እንችላለን። ይሄኛው እነዚህ ነገሮችን ፕሌይ ብለን በስፔስ እየሰማን ወደ ታችና ወደ ላይ ማድረግ እንችላለን እንድናደምጠው ማለት ነው። ያን ካረግን በኋላ የሚመቸን አይነት ድምጽ ከሆነልን በኋላ አፕላይ እንለዋለን ማለት ነው። አሁን አፕላይ ካልኩት በኋላ ምን አደረገው ማለት ነው? ያን ኢኮ ድምጹ ላይ ተደርቧል ማለት ነው። አሁን እስክንስማው ከንፈርሽ ላይ ሆኜ ከንፈርሽንም ስሜ፣ ከልብሽ ዳር ሆኜ ልብሽንም ስሜ፣ በአካል ሳላይሽ አየሁሽ በህልሜ፣ ሰው መሆን የጠላው አልገጥም ሲለኝ በል፣ ሰው መሆን የጠላው አልገጥም ሲለኝ በል። ስለዚህ ይሄኛውን አረግን ማለት ነው። ከዛ የሚቀጥለው ፓርት ምንድነው የምናደርገው? ኢኮ ያደረግንበትን ቦታ አይተናል። አሁን ምንድነው የምናደርገው? ማጀባ እናደርግለት ነው ማለት ነው።
ስለዚህ ማጀቢያ ለማድረግ ዳብል ክሊክ እንልና ራይት ክሊክ አድርገን ኢንተር ኢንቱ መልቲ ትራክ ነው የሚለው መልቲ ትራክ ውስጥ ገብተን ክሊክ እናደርጋለን። እዚህ ጋር የምንፈልገው ስም እንጽፋለን ማለት ነው። የምንፈልገው ስም ከጻፍን በኋላ ኦኬ እንለውና ይከፍትልናል። እንዲህ ሲመጣ አጋጣሚ ያው ምን ሆነ ማለት ነው ያንን ስም አለ እያለኝ ነው። ስለዚህ ስም መቀየር አለብኝ ማለት ነው። አሁን ዳብል ኤስ አደረገውና ኦኬ ስለው ምንም የለም ማለት ነው። አሁን መልቲ ትራክ ላይ ገባ ማለት ነው። የሚቀጥለው ፓርት የሚሆነው የትኛውን ነው? ለማጀቢያ የሚሆን ሙዚቃ መፈለግ አለብኝ ማለት ነው። ማጀቢያ ሙዚቃ ለመፈለግ ኦፕን ውስጥ እንገባለን። ኦፕን ውስጥ ከገባን በኋላ ለማጀቢያ የሚሆን ያን ሙዚቃ መርጣለሁ ማለት ነው። ለማጀቢያ የሚሆን ሙዚቃ ፈልጋለሁ ማለት ነው። ክላሲካል ውስጥ ገባለሁ። ክላሲካል ውስጥ ገብቼ ለኔ ጥሩ ማጀቢያ ይሆነኛል ብዬ የማምነው ሙዚቃ እሱን መምረጥ ነው። ክላሲካል ውስጥ እንገባለን። ክላሲካል ውስጥ ከገባን በኋላ አንዱን ጥሩ ክላሲካል ነው የምንለውን እሱን ክሊክ አድርገን ኦፕን እንላለን ማለት ነው። ከዛ እዚህ ጋር ይገባል። ከዛ እናደምጠዋለን ክላሲካሉ። ስለዚህ እስከ 20 ሰከንድ ያለው ለኔ በቂ ነው ማለት ነው። ቺኛዋን ሴሌክት አድርጌ ራይት ክሊክ አድርጌ አሁንም ወደ መልቲ ትራክ ነው የምልከው። መልቲ ትራክ ውስጥ ናስ በሚለው ላይ ክሊክ አደርጋለሁ። ኦኬ ለዋለሁ ይመጣል እዚህ ላይ ማለት ነው። ሎድ እያደረገ ነው። ልክ ሲጨርስ ይዘነው ወርታች እንወርዳለን። አሁን እንደምታዩት ክላሲካሉና እንትኑ በዚህኛው ነው። አሁን ክላሲካሉ እዚህ ጋር መስመር አለ። እስከዚህና በዚህ ክፍተት ያለውና በዚህ ያ ማለት ከላይኛው ታችኛው ርዝመቱ በዚህና በዚህ በኩል ያለው እኩል ተመጣጣኝ መሆን አለበት ወይም በሰከንዶችን መለየት አለብን ማለት ነው። ስለዚህ ይሄን ካረግን በኋላ ምንድነው የምናደርገው? ቀይዋን ነገር እዚህ ጋር እናመጣትና ፕሌይ ብለን እንሰማዋለን። ከንፈርሽ ላይ ሆኜ ከንፈርሽን ስሜ ከልብሽ ዳር ሆኜ ልብሽንም ስሜ በአካል ሳላይሽ አየሁሽ ሰው መሆን ይጠላው አልገጥም ሲለኝ ሰው መሆን ይጠላው አልገጥም ሲለኝ። አሁን እንደምታዩት ምንድነው ታችኛው ድምጽ ትንሽ ጮክ ይላል ማለት ነው። ያው ማድረግ ያለብን ይሄኛው አጀስትመንት ወር ላይ ነው ወርታች ማድረግ ብዙም አይጠበቅብንም። ሲጀምር እስከዚህ ቦታ ያለው ክፍት ስለሆነ ከዚህ እስከዚህ ያለው ያ ማለት ከዚህ ሰከንድ እስከዚህ ሰከንድ ያለው ክፍት ስለሆነ እንዳለ እንተዋለን። በተመሳሳይ ከመጨረሻም እንደዛ። ስለዚህ ምንድነው የምናደርገው? ቺኛው መስመር ላይ ሁለት ነጥቦች እንሰራለን፣ 1 እና 2። ከዛ ምንድነው የማደርገው? ቺኛዋ ትንሽ ወደዚህ ጠጋ አድርጋት በዚህ ልክ እንድትሆን፣ ሁለተኛ ነጥብ ይዤ ወርታች ወርዳለሁ። ያው እንደምታዩት ምን መሆን አለበት? ዲያጎናል ነው መሆን ያለበት። ከዚህኛውና ከዚህ ጋር ያለው ዲያጎናል በዚህኛውን ድምጽ ስትሬት መሆን አለበት ማለት ነው። ከዛ በመጨረሻ ቦታ ላይ እንሄድና መጨረሻ ያለበት ቦታ ላይ እንዲህ እናደርጋለን። 1 እና 2 እናደርጋለን። ተመልሰን ወር ላይ ከፍ እናደርገዋለን። ከዛ እስካሁን እናጥልጠው። ከንፈርሽ ላይ ሆኜ ከንፈርሽን ስሜ ከልብሽ ዳር ሆኜ ልብሽንም ስሜ በአካል ሳላይሽ አየሁሽ በህልሜ ሰው መሆን ይጠላው አልገጥም ሲለኝ ሰው መሆን ይጠላው አልገጥም ሲለኝ። አያችሁታ? አሁን የኛው እንዲህ ካረግን በኋላ የሚቀጥለው ፓርት ምንድነው የምናደርገው? ሁለቱንም ሴሌክት እና ራይት ክሊክ አድርገን ምንድነው የምናደርገው? ሚክስ ዳውን ነው የምናደርገው። አሁንም ሁለቱም ሴሌክት ለማድረግ እቺኛዋ ነገር ክሊክ እናደርግና እቺኛዋ ሴሌክሽን ቱልን ክሊክ እናደርጋለን ወይ ሙቭ ቱል የምትሏን ክሊክ እናደርጋለን። ሙቭ ቱል ክሊክ አድርገን ሁለቱንም ባንድ ላይ የምናደርገው በሌፍት ክሊክ ተጭኜ ሁለቱንም ባንድ ላይ ሴሌክት ማድረግ ማለት ነው። ከዛ ራይት ክሊክ አደርጋለሁ። እታች ሄድና ሚክስ ዳውን ሲዝን ቱ ኒው ፋይል ሚል አለ። ታች ሄጄ ሚክስ ዳውን ሲዝን ቱ ኒው ፋይል ሚል አለ። እዛ ላይ ሄጄ ኢንታየር ሲዝን ሳይሆን ሴሌክትድ ክሊፕስ የሚለው ነው የምናደርገው። ሴሌክትድ ክሊፕስ ስናደርግ እንዲህ ይመጣልና አሁን እንስማው። ከንፈርሽ ላይ ሆኜ ከንፈርሽንም ስሜ ከልብሽ ዳር ሆኜ ልብሽንም ስሜ በአካል ሳላይሽ አየሁሽ በህልሜ ሰው መሆን ይጠላው አልገጥም ሲለኝ ሰው መሆን ይጠላው አልገጥም ሲለኝ። አሁን እዚህ ጋር እንደሚታየው ምንድነው እስከዚህ ድረስ ያለውን ክፍት ነው እናጠፋለን። ሲጀምር ጥሩ ነው ያለው። ሲጨርስ ግን ምንድነው የሚሰማን? በአንዴ ቁርጥ ነው የሚለው። ስለዚህ ያ ነገር ለማስተካከል
ከዚህ ቢያንስ የተወሰነ ሰከንድ ያክል እንዲሰሌክት እናደርግና በኋላ ፋብራይት ውስጥ መተን ፋብራይት ውስጥ ምንድነው የሚለው ፌድ እና ፌድ አውት ሚላል ፌድ አውት ሚላውን ክሊክ እናደርጋለን። ፌድ አውት የምንጠቀመው መጨረሻ መዝጊያው ላይ ነው። ፌድ የምንጠቀመው ደግሞ መግቢያው ላይ ነው። ፌድ እና ፌድ አውት ምንድነው ጥቅማቸው? ሲጀምር በጣም በዝቅተኛ ድምጽ ጀምሮ ከፍ እያለ እንዲሄድ፣ ሲጨርስ ደግሞ ከከፍተኛ ድምጽ ዝቅ እያለ እንዲሄድ ያደርግልናል ማለት ነው። እና ፌድ እና ፌድ አውት የሚገኙት እዚህ ጋር ነው። ፌድን ሲጀምር ነው፣ ፌድ አውት ሲጨርስ ነው። እዛውን እናድምጠውና ልዩነቱን እንየው። ስለዚህ አሁን አጨራርሱ ጥሩ ነው ማለት ነው። እንዲህ ካረግን በኋላ ዳብል ክሊክ እንላለን፣ ፋይል እንገባለን፣ ሴቭ እንለዋለን። ከዛ የግጥሙን ስም ከፈለግን እንደፈለግን እንለዋለን። ቶም ከሆነ ናስ ፒቪ ዲስክቶፕ ላይ ነው ያለው። ይሄኛውን ፎርማት ወደ ኤምፒ3 ይቀየራል። እዛ ኦኬ እንለዋለን። ሴቭ አድርጎታል ማለት ነው። ኦዲሽኑን ሚኒማይዝ በማድረግ ተደርጓል አልተደረገም የሚለውን ነገር ቼክ ለማድረግ ዳብል ክሊክ አድርገን እንከፍተዋለን። ከንፈርሽ ላይ ሆኜ ከንፈርሽንም ስሜ ከልብሽ ዳር ሆኜ ልብሽንም ስሜ በአካል ሳላይሽ አየሁሽ በህልሜ ሰው መሆኔ ጠላው አልገጥም ሲለኝ ሰው መሆኔ ጠላው አልገጥም ሲለኝ። ስለዚህ ይሄኛውን ኤክስፖርት ሆኗል። ስለዚህ ይሄኛውን ኤክስፖርት አድርገነዋል ማለት ነው።